ሰላም ሰላም ጋይስ እንዴት ናችሁ? ሰላም ነው። አፖስቶ ክብራችሁ ይስፋ። ምንድነው መሰላችሁ ሐሳቤ የሆነ ሐሳብ መጥቶልኝ ነው ስለ አዶናይና ስለ ጃኒ ስለ ጆን ዳንኤል መሀል ላይ የተፈጠረው ግጭት እና ደግሞ ይህን ነገር ማውራት ይኖርብኝ አይኖርብኝ አላውቅም። ሚስቴክም ካለ ሶሪ ብያለሁ። እና ምን አለ መሰላችሁ የሰው ልጅ ሲጠነክር ወይንም ደግሞ ብርታቱን ሲያሳይ ያንን ብርታቱን ያንን ጥንካሬውን የሚሰባብር ብዙ በዙሪያው ቻሌንጆች አሉ እና አዶናይ ላይ የተፈጠረው ችግር እሱ በሚመለከተው ብዙ ጉዳይ ውስጥ እናስገባዋለን። ከዛም ደግሞ እሱ መልካምነቱን ደግሞ የበለጠ እያሳየን የመጣ ልጅ ነውና ጎበዝ ልጅ ነው። እኔ እዚህ ጋር መናገር የፈለኩት ይሄንን ነገር እሱ ላይ የእውነት እንደዚህ አርግታ ከሆነ ጃኒ ሪል የሆነ ነገር ነው የምንፈልገው። ተከታዮቻቸው ነው ፎሎወራቸው ነው እና ሪል የሆነ ነገር ነው የምንፈልገው። ወይ ደግሞ ልጁ ስራውን ይስራበት ወይ ደግሞ እውነት እሷ ከሱ ጋር ያለች ደውላ እንደዚህ ያለች ከሆነ በነገራችን ላይ ቢሱ ምንም አያረጋትም። ቢያንስ ጀስት ሊቭ ኢት ይተዋታል። ግንስ ምን አለ እሱን ምንም የሚሰብረው ነገር የለም። ከራሱ ጋር ቃል ገብቶ ጨርሷል ላለመሰበር ላለመውደቅ። ስለዚህ አዶናይ በዚህ ምድር ላይ ቻሌንጆች እንዳሉ አውቃለሁ። ብዙ የሆነ ሞቲቬት አለ። ስለዚህ በርታ፣ ወደኋላ እንዳትል፣ ምንም አይነት ተስፋን የሚሰብር ነገር እንዳይኖር። አመሰግናለሁ። ወደሃለሁ። ወደፊት አዶናይ